አብርሽና ሩታ ዛሬ ቀለበቱን ተቀብሏታል። ተረዳሽ? ይሄን ማድረጉ ደግሞ ልጁ ገና ስላልሆነ እንጂ ትናንትና ተንበርኩ ቀለበት ያደረገላት ዲኒ ይህ ልጅ ግን የሆነ አላማ አለው፣ የሆነ ፋሚሊ አላማ አለው። ገባችሁ አይደለ? ማንም ሰው ያላወቀው የሆነ አላማ አለው እንጂ በዚህ ልክ እንደዚህ የሚከራከርበት ለሄርሜላ አዝኑ እንደማይሆን እርግጠኛ ነኝ። ለሄርሜላ ተቆርቆሮላት እንደማይሆን እርግጠኛ ነኝ። ሄርሜላ አንጀቱን በልተው ሊሆን እንደማይችል እርግጠኛ ነኝ። እንዲህ እየመጣ በየሰዓቱ አሁን ቅድም ስናገር ነበር እንደዚህ አይነት ነገሮችን ነው ከሱ ማራቂ ያለባችሁ። እሱ በዚህን ሰዓት መሆን ያለበት ሰላምና ፍቅር ብቻ ነው። የሚናገረውን ነገር ተሰሙታላችሁ፣ አለቀ። ምንም አዲስ ነገር የለውም። ልጁን እያሳመመው ያለው አሁን ይሄ ልጅ ነው። ይሄ የወገብ ቅማል የሆነ ልጅ ነው። የምሬን እንደምነግራችሁ ሌላ ምንም አይደለም። እዚህ ጋር እየመጣ ዝም ብሎ እኔ አላቅም እንዴት ምን ፈልገህ እንደሆነ በዚህ ልክ እንደዚህ እየተሟገትክለት የሆነው ለምን እንደሆነ አልገባኝ። የምሬን አንተ አላማ ባይኖርህ ኖሮ በጭራሽ የምታረገው ነገር ሊኖር አይችልም። አንተ ያለ አንዲት አላማ ልታረግ የምትችለው ምንም ነገር የለም። የሆነ አንተን የግል ጥቅም አለህ፣ በቃ አለቀ። አንተ የሆነ የሚጠቅምህ ነገር ስላለ ነው በእነሱ መሀል እንደዚህ እየመጣህ እየገባህ ምናምን እንደዚህ የምታደርገው እንጂ አንተ የምትገለገልበት ወይም የማይጠቅምህ ነገር ባይኖር ኖሮ እዚህ ላይ አትገኝም። እናውቃለን እኮ እናውቃለን። አንተን የምናውቅህ ሰው ስትለያይ ነው። አንተን የምናውቅህ ሰው ጋር ስትጣላ ነው። አንተን የምናውቅህ የሆነ ፋይል ይዘህ ሰው ጋር ስትጣላ ነው። አብርሃምን እኮ ከሆነ ጊዜያት በፊት እኮ እንደዚህ ብለው ነበር፣ ፋይል ይዘህበት ነበር። እያንዳንዱ ነገር በአላማ ነው ፋሚሊ። እና ይህ ልጅ የሆነ አላማ ይዞ ነው የመጣው። ይህን ልጅ እያስጨነቀው ነው። ገባችሁ አይደል? እያስጨነቀው ነው። ሌላ ምንም አይደለም። ከዚህ በላይ ምን አለ? ከዚህ በላይ ምን አለ ፋሚሊ? የምሬን እኮ ነው። እያየነው ያለ ነው ይሄ ነው። የሆነ አንድ የያዛት ነገር አለች። ያቺ ነገር እስከምትሳካለት ድረስ እዚህ ጋር እየመጣ ልጅ ሰዎችን ጤና ይነሳቸዋል። ደህና አይደለም እያለ የባሰ በሽተኛ እንዲሆን ነው ልጁ እንደዚህ የሚለው። ገባችሁ አይደል? ልጁ እንግዲህ እንደምናየው ከሆነ ደስተኛ ነበረ። ፈልጎ ወዶና ፈቅዶ ነው ያወለቀው ቀለበቱን። አንተ ምን አገባስ? ሲጀመር አንተ ምንም የሚያገባህ እኮ ነገር የለም። ምንም እዚህ ላይ መናገርም እኔ አላቅም። ብቻ ገብታችሁ ኮሜንት ላይ ንገሩት። የምሬ ነው። ጀስቱ ንገሩ። መነገር አለበት። አንዳንድ ሰው መነገር አለበት አይደለም? እሺ ቀለበቱን ከሆነ የፈለከው ዳኒ፣ ታይሙ ነው አሁን። ቀለበቱን ነው የሚያሳስበው፣ የአብርሃም ጉዳይ ነው የሚያሳስበው። የሚያገባው ሰው ቢያንስ እሺ መጥቶ ቢያወራ እኮ ችግር የለውም። ግን አያገባውም። የገንዛ ቤተሰቦቿ የምር በቃ ፊልም ሊያደርጉት የሚችሉት የሩት ሄርሜላ እንደዚህ መሆኗን ሊደብራቸው ሊያሳዝናቸው የሚገቡት ቤተሰቦቿ ናቸው። ፋሚሊ የምር ቤተሰቦቿ ነው መጣው እንደዚህ መጠየቅም መብት ካላቸው መጠየቅ የሚችሉት እነሱ ናቸው። ለምንድን ነው ያደረክላት፣ ለምንድን ነው ያወለክላት የሚለውን ነገር መጠየቅ ካለባቸው፣ ገባችሁ? ካለባቸው የሚፈልጉ ከሆነም እነሱ ነው እንጂ መጣው መጠየቅ የሚችሉ ማንም ሰው መጣው መጠየቅ አይችልም። አብርሃም ማንም ሰው ምንም የሚያገባቸው ነገር ስላልሆነ ማለት ገባችሁ? አብርሃም የፈለገበት ቢሄድ ማንም ምንም አያገባው። ይህንን ነገር በደንብ ጠንቅቃችሁ ማወቅ አለባችሁ። የምሬን ነው። አንተ ግን እዚህ ጋር የመጣህበት ምንድን ነው አላማ? ይሄ አይደለም ያንተ አላማ። ድብቁን ነው እኛ እያልን ያለነው። ድብቁ ፍላጎትህ ምንድን ነው? ሰው ለሰው ይሄኛውማ ሰው እንዲያውቅልህ የምፈልገው ነው። በቃ ሄርሜላን እና አንተናን አንድ ለማድረግ ነው ምናምን የሚለውን ነው። ይሄንን አይደለም። ያን ድብቁን ማንነትህን ብታሳይ ነው የሚሻል። ምክንያቱም እኛ አንሸወድም። እኔ አሁን አልሸወድም። እንግዲህ ኦዲየንስም ይሸወድ አይመስለኝ። ምክንያቱም ዳኒ ሲያደርገው የነበረውን ነገር ስለምታውቁ ከተሸወዳችሁ የምሬ ነው እኔ እንጃ ተሸወዳላችሁ ብዬ አላስብም። ያረጉም ሊሆን ይችላል። ታውቂያለሽ አይደል? ይሄን ባንቺ ከለላ እያደረጉ ሐሳቤ ገብቶሻል። ለውጥ የለውም አብርሃም። እኔ አሁን ቆይቻለሁ ካየሁት ለውጥ እያየሁበት ነው ያለሁት። ሰው ባይረሳም ግን አብርሃም ኦሬዲ እንደ ድሮ አይደለም፣ ፈዟል። ያ የመፍዘዝ ነገር የመጣው ከምንድን ነው? ሕክምና መሄድ ለቀ ይሄ ሁሉም ሰው የሚስማማበት ይመስለኛል። ኦሬዲ ሩታም ታውቃለች። የተወሰነ ረጋ ማለቱ ግልጽ ነው። ሁሉም ሰው እያየው ያለው ነገር ነው። ግን አሁን ልጁ ተቀይሯል። እንደ መጀመሪያው አይደለም። ገባችሁ? እንደ መጀመሪያው ቢሆን ነው እሺ፣ ግን አይደለም። እንደ መጀመሪያው አይደለም። ልጁ አሁን ልክ ነው፣ ጤነኛ ነው፣ በስነ ስርዓት ነው ሁሉም ነገር እያደረገ ያለው። የሚፈልገውን ነገር እያደረገ ነው። የሚፈልገውን ነገር እየጠየቀ ነው። ሁሉንም ነገር እያደረገ ነው። አሁን እኮ ፋሚሊ አላቅም ብቻ ማመን እኮ ነው ያልፈለጉት። አብርሃም ደህና እንደሆነ ማመን ነው ያልቻሉት እኮ። ያልፈለጉት ዋነኛው ነገር ያንን ነው።
ምንም ሌላ አላማ የለውም። ገባችሁ? ምንም አዲስ ነገር የለውም። ከሩታውን መነጠል ይፈልጋሉ በዚህን ሰዓት። ተረዳችሁኝ? እሱ የምርም የልቡን ፍላጎት እያደረገ ሲመለከቱ በቃ ይሄ ልጅ አሞታል በሚል ሳቢ ሌላ አይነት መልክ እንዲይዝ ነው እያደረጉት ያሉት ሌሎቹ። ተረዳችሁኝ? ስለዚህ አሁን ሰላም ነው። ይመቻችሁ። አብርሃምም ሩታም የፈለጋችሁትን ነገር ማድረግ ትችላላችሁ። በዚህ የፈለጋችሁትን ነገር ማድረግ ትችላላችሁ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምናላችሁ እንደምቆያችሁልኝ ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። ዛሬም በጣም ብዙ አዳዲስ የተፈጠሩ ነገሮች አሉ። እሱን አብረን የምንመለከት ይሆናል። ይህን ቪዲዮ ላይክ እንዲሁም ሰብስክራይብ ማድረግ እኔን ወንድማችሁ ማድረግ አትርሱ። ፋሚሊ ቀጥታ ወደ ቪዲዮ እናልፋለን። ሜሪ ምን አለ መሰለሽ ነው ለመናገር ስትረስ ውስጥ ገብቷል። እሱ የምናውቀው ነገር ነው። በጣም ጭንቀት ውስጥ ገብቶ ነበረ ምናምን ህክምናም እየተከታተለ ነበር። ከዚህ አይነት ሁኔታ ውስጥ እንዲወጣ ብዬ ባይዘዊ ማለት ነው። አሁን በዚህ ሰዓት ከዚህ ስትረስ ለመላቀቅ ደስ የሚለውን ነገር ማድረግ ብቻ ነው። የእሱን ደስታ መፈለግ ብቻ ነው የሚጠበቅባችሁ። ገባችሁ? እሱ የሚያስደስተውን ነገር ካደረገ እርግጠኛ ነኝ የምነግራችሁ ታዩታላችሁ። በሳምንቱ ሲቀየር ትመለከታላችሁ። ፋሚሊ በእያያችሁት ይቀየራል። በቃ አሁን ይሄ ልጅ ሰላም ነው ያጣው። በቃ ሰው ሁሉ እየመጣ እየረበሸው ነው። ገባችሁ? አንድ ቀን ያርፍና አንድ ቀን ላይ ይመጣና የሆነ ሰው እንደዚህ ሆነሃል ይለዋል። ገባችሁ? እንደዚህ የሚሉት ከሆነ ደግሞ መቼም ቢሆን ይሄ ልጅ ሰላም ሊሆን አይችልም። እንዴ ለምን ይነግሩታል? አሁን እኮ አላቅም ከምንም በላይ ይጎዳዋል ብዬ የማስበው ምንድነው እንደዚህ ሆነሃል እኮ የሚሉት ነገር ልክ አይደለም። ልክ ደህና ሆኖ ሳለ እንደዛ የሚናገሩበት መንገድ ልክ አይደለም። ገባችሁ? ትመለከታላችሁ። እንደዚህ መወራት የለበትም። እሱ ፊት ራሱ እንደዚህ አይነት ነገር መወራት ራሱ የለበትም። የምርም መጨነቅ ካለባችሁ ለሱ ይሄን ነገር ነው መቀነስ ያለባችሁ። ደስተኛ እንዲሆን ነው ማድረግ መፍቀድ ነው ያለባችሁ ሁላችሁም። እዚህ ጋር ቀለበቱን ተቀብሏል። ተረዳሽ? ይሄን ማድረጉ ደግሞ ልጁ ደህና ስላልሆነ እንጂ ትናንትና ተንበርኩ ቀለበት ያደረገላት ዲኒ ይሄ ልጅ ግን የሆነ አላማ አለው። የሆነ ፋሚሊ አላማ አለው። ገባችሁ አይደለ? ማንም ሰው ያላወቀው የሆነ አላማ አለው እንጂ በዚህ ልክ እንደዚህ የሚከራከርበት ለሄርሜላ አዝኖ እንደማይሆን እርግጠኛ ነኝ። ለሄርሜላ ተቆርቆሮላት እንደማይሆን እርግጠኛ ነኝ። ሄርሜላ አንጀቱን በልጠው ሊሆን እንደማይችል እርግጠኛ ነኝ። እንዲህ እየመጣ በየሰዓቱ አሁን ቅድም ስናገር ነበር። እንደዚህ አይነት ነገሮችን ነው ከሱ ማራቂ ያለባችሁ። እሱ በዚህን ሰዓት መሆን ያለበት ሰላምና ፍቅር ብቻ ነው። ምንም አይሰራም የምትይው አንቺ ነሽ። አይደረግም፣ እንደዚህ አታድርግ፣ እንደዚህ አድርግ የሚሉት እየሰማሽ ነው ሜሮን? እና መፍቷ እኮ ነው። አሁን እኮ ሰው እኮ ያልተረዳው ነገር እዚህ ጋር መፍቷ ነው እኮ። ከሷ ጋር ከሆነ ለምን ሌላ ሰው ጋር ቀለበት ይኖራል? እጇ ላይ ለምን ቀለበት ይኖራል? ይሄ እኮ የራሷ የግል ፍላጎቷ ከሆነ መንገር ትችላለች። ነገረችው፣ አለቀ፣ በቃ አለቀ። እንዴ ምንድነው በግድ ልታጋባቸው ነው አብርሃምና ሄርሜላን በግድ? እንዴ ምንድነው? እኔ እኮ አላቅም። ሄርሜላ አስጨብጣህ ነው እንደዚህ አድርገ የሰጠች ነገር አለ? ነውስ ምንድነው? ነውስ ደግሞ እዚህ ጋር ሌላ አላማ አለ? ነውስ እኔ አሁን ሌላ ነገርም ማሰብ ጀምሬያለሁ። ፋሚሊ ይህ ልጅ ነው ሩታን ለያይቶ ሩታ ጋር መሆን ፈልገ ነው? እኔ እኮ ግራ ገባኝ። እንደዛም ሊሆን ይችላል። አንተ ዝናህ ብዙ ነው። የምሬን ነው፣ ዝናህ ብዙ ነው። በዚህ ከቀጠልክ ሰዎቹን እኔ እንጃ ሰላም መንሳት አይደለም ሌላም ነገር ታረቅ ትችላል። በጭራሽ ደግሞ ዳኒን እያመለጡት አይደል? ፋሚሊ ሊዝናኑ በሄዱበት ይመጣል፣ ድንገት ይመጣል። ፋሚሊ ሳይታሰብ ሳይጠብቁት ምናምን ከችላል። አጀሬ ምንም እኮ የሚሳነው ነገር እኮ የለም። የምሬን እኮ ነው። ተዋቸው፣ ከህይወታቸው ውጣና ህይወታቸውን ይኖሩበት። እንዴ አይደለም። እሺ ቀለበቱን ከሆነ የፈለከው ዳኒ ታይሙ ነው። አሁን ቀለበቱን ነው የሚያሳስበው፣ የአብርሃም ጉዳይ ነው የሚያሳስበው። የሚያገበው ሰው ቢያንስሽ መጥቶ ቢያወራ እኮ ችግር የለውም። ግን አያገበውም። ይልጅ የገንዘብ ቤተሰቦቿ የምር በቃ ፊልም ሊያደርጉት የሚችሉት የሩት ሄርሜላ እንደዚህ መሆኗን ሊደብራቸው ሊያሳዝናቸው የሚገቡት ቤተሰቦቿ ናቸው። ፋሚሊ የምር ቤተሰቦቿ ነው መጣው እንደዚህ መጠየቅም መብት ካላቸው መጠየቅ የሚችሉት እነሱ ናቸው። ለምንድን ያደረክላት ለምንድን ያወለክላት የሚለውን ነገር መጠየቅ ካለባቸው ገባችሁ? ካለባቸው የሚፈልጉ ከሆነ እነሱ ነው እንጂ መጣው መጠየቅ የሚችሉ ማንም ሰው መጣው መጠየቅ አይችልም። አብርሃም ማንም ሰው ምንም የሚያገባቸው ነገር ስላልሆነ ማለት ገባችሁ? አብርሃም የፈለገበት ቤት ማንም ምንም አያገባው። ይህንን ነገር በደንብ ጠንቅቃችሁ ማወቅ አለባችሁ። የምሬን ነው። አንተ ግን እዚህ ጋር ሃው የመጣህበት ምንድነው አላማ? ይሄ አይደለም ያንተ አላማ፣ ድብቁ ነው። እኛ ያልን ያለነው ድብቁ ፍላጎትህ ምንድነው?
ሰው ለሰው ይሄኛውማ ሰው እንዲያውቅን ለምፈልገው ነው በቃ ሄርሜላን እና አንተናን አንድ ለማድረግ ነው ምናምን የሚለውን ነው። ይሄንን አይደለም ያን ድብቁን ማንነትህን ብታሳይ ነው የሚሻል። ምክንያቱም እኛ አንሸወድም። እኔ አሁን አልሸወድም፣ እንግዲህ ኦዲየንስም ይሸወድ አይመስለኝ። ምክንያቱም ዳኒ ሲያደርገው የነበረውን ነገር ስለምታውቁ ከተሸወዳችሁ የምሬ ነው እኔ እንጃ ተሸወዳላችሁ ብዬ አላስብ። ቀለበቱን አንዲት እቺን በቃ ቀለበቱን ተቀብዬ ልሂድ ገባሽ አይደል? ነገ ደግሞ እሷ በምትሄደው ጥግ ድረስ ትሄዳለች። ያንን ደግሞ ኃላፊነቱን ለመቀበል ዝግጁ ሁኚ። ሄርሜላ መሄድ የምትችለው ድረስ ትሄዳለች። ይኸውላችሁ ሊያባላችሁ ፍላጎቱ ማባላት ነው ይልሽ የምሬን ነው። በቃ አንዳቸውን ከአንዳቸው ጋር ማናከስ ነው የሚፈልገው። መሄድ ያለባት ርቀት ድረስ ትሄዳለች እያለ ነው እሱ ራሱ እዚህ ጋር እያለ ያለው ይሄ ነው በግልጽ መቼም ሌላ ነገር አይደለም። እሷ ጋር ሄድና እሳት ይጭርባታል። ከዛ እሷ ደግሞ መጣሩታ ጋር በቃ እልም ያለ ጠብ ውስጥ ይገባሉ። ይሄ ነው አሁን እሱ እየተረዱት ያለውት ነገር ያንን ነገር ነው ማድረግ ነው የሚፈልገው። እዚህ ላይም እየተናገረ ያለው ነገር ይሄ ነው በግልጽ አማርኛ እያወራ ያለው እንደዛ ነው። እንግዲህ ሌላ ዓላማ ያለው አይመስለኝም። እሷም መሄድ እስካለባት ድረስ ርቀት ድረስ ትሄዳለች እያለ ነው። ልልካት ነው ሂጂና እንደዚህ አድርጊ ብለህ ልልካት ነው። ሰላም ለመንሳት ነው። ልጆቹ ሰላማቸው ነው። አሁን በዚህን ሰዓት ሰላም ናቸው። ተዋቸው፣ ከህይወታቸው ውጣ። ምንም የማያገባ ቦታ ውስጥ ገብተህ ዝም ብለህ ነው እየዳከርክ ያለው። ዝም ብሎ ውቅያኖስ መሀል ላይ እንዳለ ሰው ነህ። በቃ የምሬን ነው እንዲህ። ስለዚህ አርፈ ተቀመጥ። በቃ እሺ ከጎኒ ስለሆነ ስለሚያክፍሽ ምናምን ነገር በቃ ደህና እንደሆነ ነው የሚሰማው። ፍላጎት ሰላም ነው። ምን ማለት የምትፈልገው ነገር አለ? ማውራት የምትፈልገው ነገር አለ? አያችሁታ እየጨነቀኝ ነው እያለ ነው። በቃ ኦልሬዲ ከተናገረ ቅድም ሰላም ነበር። አሁን ይህ ልጅ ሲመጣ ልክ አልሆናል። ገባችሁ? ልክ አልሆናል። ምክንያቱም እሱም እያስጨነቀው ያለው ጭቅጭቃቸው ንዝንዛቸው ነው እየደበረው ያለው እዚህ። ገባችሁ? ይሄ ልጅ ጸጥ እንዲል የሚያደርገው ደከመው እንዴ? እዚህ ይሄ ልጅ ምን ይበል እንዴ? እስከ ዛሬ ድረስ ተጨቃጨቀ ከስንቱ ጋር ደከመው። ተዋቸው በቃ እንዴ። የምሬን እኮ ነው። ይሄንን ጭቅጭቅ መስማት አይፈልግም ልጁ። የታመመው በዚህ ምክንያት ነው። ባለፈው ሆስፒታል የሚገባው በዚህ ምክንያት ነው። በቃ ተጨንቆ ነው። ኦሬዲ ጨንቆኛል እንሂድ እያለ ነው ልጁ። እንግዲህ ምን ታደርጉታላችሁ እንዴ? እንግዲህ ፋሚሊ ኮሜንት ላይ ገብታችሁ ሀሳብ አስተያየታችሁን መስጠት እንዳትረሱ ፋሚሊ። እኔን ደግሞ ሰብስክራይብ በማድረግ ላይክ በማድረግ ወንድማችሁ ማድረግ አትርሱ። የዛሬ ቪዲዮ ይመስል ነበር። በቀጣይ እስከማገኛችሁ ድረስ መልካም ሁሉ እመኝላችኋለሁ። ወዳችኋለሁ። ባይ